ክብርት ወይዘሮ ሳህለወርቅ ዘውዴ የቀድሞ የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት፣ ብፁዕ አቡነ ያዕቆብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሩቅ ምስራቅ፣ እንግሊዝ፣ አየርላንድ፣ ቻይና፣ ኮሪያና ጃፓን ሀገራት አህጉረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል እንዲሁም በተባበሩት መንግስታት ሲቪል ሶሳይቲ የዓለም የሰላም አምባሳደር፣ ክብርት ወይዘሮ መዓዛ አብርሃም የቀድሞ የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት ዶክተር ሙላቱ ተሾመ ባለቤት፣ የተከበሩ ልጅ ዳንኤል ጆቴ መስፍን ስለሺ የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት፣ የተከበራችሁ የደራሲና ጋዜጠኛ መዝገቡ አባተ ልጆች፣ ቤተሰቦችና የሙያ ባልደረቦች፣ ክቡራትና ክቡራን፣ ጥሪ የተደረገላችሁ ከሀገር ውስጥም ከውጭ ከባህር ማዶ የተገኛችሁ እንግዶች እንኳን በደህና እንኳን በሰላም ተገናኘን። ጋዜጠኝነት እድሜ ልክ ከማይጠፋው የእውቀት ማዕድ ሲቋደሱ መኖር፣ አይተው አንብበው ካወቁት ለተደራሲው ይበጃል ያሉትን በተባ ብዕር ለዛ ባለው የቋንቋ አጠቃቀም ለሌሎች ማሳወቅን ማዕከል ያደረገ ትልቅ የሙያ ዘርፍ ነው። በተለይ አራት አይና ጋዜጠኛ ለዘገባ እግሩ በደረሰበት ዓለም ሁሉ ዘግብ የተባለውን ብቻ ሳይሆን ያየውን፣ የታዘበውን፣ ያስደነቀውን፣ ያነበበውን፣ የተመራመረውን ሌሎች ባላዩበት እይታ አስፍቶና አምልቶ የማሳወቅ ድርብ ሚና ያለው ማለት ነው። ይህን በተግባር አሳይተው ዛሬ ላይ የከበረ ስም የነጠረ የሥነ ጽሑፍ ሥራዎቻቸውን ለትውልድ አስቀምጠው ካለፉ አንጋፋ ቀደምት ኢትዮጵያውያን ደራሲና ጋዜጠኛ መዝገቡ አባተ አንዱ ናቸው። የዛሬ 50 ዓመት በ3000 ገጽ የተጻፈ እጅግ በጣም ትልቅ ጥራዝ አሁን በዚህ ትውልድ ተገቢው አርትዖት ተደርጎለት በ400 ፔጅ ተቀንብቦ ወይም በ400 ገጽ ለህትመት የበቃው ጋዜጠኛና ደራሲ መዝገቡ አባተ በኢትዮጵያ ጠቅላይ ግዛቶች እየተዘዋወሩ ከአካባቢው ነዋሪዎች ጋር አብረው እየኖሩ እየጠየቁ እየተመራመሩ የተረዱትን መዝግበው ያዘጋጁት ኢትዮጵያ መልክዓ ምድሯ፣ ህዝቦቿ፣ አስተዳደሯና ኢኮኖሚያ የተሰኘው መጽሐፍ ዛሬ በይፋ ልንመርቅ ተሰባስበናል። የአባታቸውን ሥራ የህትመት ብርሃን እንዲያይ የዛሬው ትውልድና ደራሲና ጋዜጠኛ መዝገቡ አባተ ማን ናቸው? የዛሬ 50 ዓመትና ከዛም ቀደም ባሉ ዓመታት ኢትዮጵያና ኢትዮጵያን ምንና ምን ናቸው የሚለውን ይህ ትውልድ እንዲረዳው ላደረጉት ልጆቻቸው ወሰኔ መዝገቡና ፀሐይ መዝገቡ ትልቅ ምስጋና ችሩልኝ ዋጋችሁ ስጡልኝ። ይህ ምስጋናችሁ የመጽሐፉ አርታኢ ለሆነው የታሪክ ባለሙያው ብርሃኑ ደቦጭ እንዲሁም ሁነቱን ላዘጋጀው ተወዳጅ ሚዲያና ኮሙኒኬሽን ብትሰጡልኝ ደስ ይለኛል። ዛሬ በዚህ በአዲስ አበባ ዩኒቨርሲቲ መኮንን አዳራሽ በሚኖረን አጭርና ግሩም ቆይታ ታዋቂ የታሪክና ስነ ጽሑፍ ምሁራን እዚህ መሃላችን ይገኛሉ። እነሱ መጽሐፉ ላይ ያደረጉትን ግምገማ ያቀርባሉ። ኦሬዲ መጽሐፉ ላይ ማለት ያለብኝን ብያለሁ። አርታኢ ማስታወሻ የሚል ሴክሽን አለ። ከቤተሰብ ማስታወሻ ውጪ የአርታኢ ማስታወሻ የሚል እዚህ መጽሐፍ ላይ አለ እና ዝርዝሩ ታነባላችሁ። ግን አንድ ነገሮች ብናገር አጋጣሚ ዘንቤ ደስ ይለኛል። አንደኛው ከጻፍኩት ላይ አንድ ፓራግራፍ አነባለሁ። ሁለተኛው ስለዚህ ነገር ማወራችሁ ነገር ይኖራል። የአርታኢ ማስታወሻ የሚለው ላይ አንድ አንቀጽ ነው ማነበው። ዘመናዊት ኢትዮጵያን ለመገንባት ዘመንተኞቹ እንደየዘመናቸው በየፈርጃቸውና በየበኩላቸው ጥረት አድርገዋል። አቶ መዝገቡ አባተ ጋዜጠኛ መዝገቡ አባተ በሕይወት ዘመናቸው ባገለግሉባቸው ዘርፎች ይህንኑ ጥረት ሲደግፉ የነበሩ ስለመሆናቸው በስራ ላይ ስብስቦቻቸው ምናልባት በፊልም ላይ ታይቷል መሰለኝ ስብስብ ማረጋገጥ ይቻላል። ምንም እንኳን በስብስቦቹ ስለራሳቸው ሚና ባይገልጡም በጽሑፎቻቸው በሙያቸው ምክንያት የኢትዮጵያ ጠቅላይ ግዛቶችን ስለመጎብኘታቸው ሀገሪቱ ባላት ሀብት ሲደሰቱና ተስፋ ሲያደርጉ ያም ሀብት በስራ ላይ እንዴት እንደሚውል በጽሑፎቻቸው ምክሮችን ሲሰጡ ሀብቱ በአግባቡ ጥቅም ላይ ሳይውል ሲቀር ሲቆጩ በተለይም የህዝብ ችግሮች አስጨንቆ ሲያብሰለስላቸው ይታያሉ። በአጠቃላይ የስራ ላይ ስብስቦቻቸውን ለተመለከተ እነዛ 3000 በ6 ጥራት የተዘጋጀ ሁሉንም
ኤ ቱ ዜድ ከሀ እስከ ፐ አንብቤዋለሁ። አንዳንዱን ዳግሜ አንብቤያለሁ። መርጬ ሳዘጋጅ ደግሞ አርትዖት ስራ ዝርዝር ውስጥ ገብቼ ሰርቼበታለሁ። ይህንን ስብስብ ለተመለከተ አቶ መዝገቡ አባተ ወይም ጋዜጠኛ መዝገቡ አባተ የዘመናቸው የልማት ዘጋቢ ጋዜጠኛ መሆናቸውን ያረጋግጣል። ያንን ነው ማለት የፈለኩት። ዴቨሎፕመንታል ጆርናሊስት የሚባል ይሄ የቅርብ ጊዜ እንትን አይደለም። እኔ ብዙ ትላልቅ ሰዎች ቤት ሄጃለሁ። እንዴት ሰነድ እንደሚያስቀምጡ አይቻለሁ። አንዳንዴ በጣም አዝኛለሁ። ደስ ያለኝ ቦታም አለ። የዚህ ጥራዝ አቀማመጥ ግን በጣም ይገርመኝ ነበረ ከመጀመሪያው ጀምሮ። ከዚህ ቤት አልገጠመኝም። ምናልባት አንዳንዶቻችሁ በእሳቸው እንደነበራችሁ እንደዚህ አይነት ልምድ ሊኖራችሁ ይችላል። በብረት ነው የተያዘው። መጀመሪያ ለምሳሌ 500 600 1000 የሚሆን ገጽ ይጠረዝና በዚህ በሁለት ብረት ቀዳዳ ያለው ብረት ነው እንደዚህ ብሎኑ ይታሰራል እና ለመፍታት ልክ እንደ መካኒክ መሆን ነበረብኝ። ቤቴ ፈልጌ እየፈታው ነው ገልጬ ኮፒ ማድረገውን ኮፒ ያደርጋለሁ። ከዛ በኋላ ደግሞ ምሰራውን ነገር መስራት ነበረብኝ እና በጣም ጥሩ አይነት አቀማመጥ በጣም ገርሞኛል። እሳቸው ያስቀመጡበት ሁኔታ ብቻ ሳይሆን በኋላ ደግሞ ልጃቸው ወይም የልጃቸው ባለቤት ይሄን ነገር ሰንደው ለእንደኛ አይነቱ እንዲደርስ ያደረጉበት መንገድና በጣም ይገርም። ሁለተኛው ጉዳይ እሱ ነው። ሶስተኛው አጠቃላይ አድሚት ማድረግ የምፈልገው ነገር አለ። ከዚህ ከ3000 መጽሐፍ ውስጥ ሲመረጥ ምን ያህል ጀስቲስ እንደሰራው እርግጠኛ አይደለሁም። ጋዜጠኛ መዝገቡ ያንን ሲያዘጋጁ እኔ እንደ ታሪክ ተማሪ የተረዳሁት የሆነ ስቴፕ የቀረው ይመስለኛል። ምክንያቱም ስብስቦቹ ግማሹ ዘገባ ናቸው፣ ግማሹ ዜና ናቸው፣ ግማሹ አርቲክል መጣጥፍ ናቸው፣ ግማሹ ትራቭል ሎግ ናቸው። ብዙ አይነት ዣነር ውስጥ ያሉ ናቸው። ከዚያ ውስጥ መርጬ አንዳንዱ እንደውም የሌላ ሰዎችም ስራ አለበት። እሱን ሁላ አይደንቲፋይ ማድረግ ይፈልግ ነበር። ለምሳሌ እዚህ ፊታችን ያሉ የደጃዝማች ወልደሰማያት ሪፖርት እዛ ውስጥ አግኝቻለሁ። የልዑል ራስ መኮንን ሪፖርት አግኝቻለሁ። እነዚያ የእሳቸው ስላልሆኑ የጋዜጠኛ መዝገቡ ስላልሆኑ አውጥቼ ከዛ ውስጥ የሚጨመቅ ሀሳብ ካለ ግን እሳቸው እንዲካተት ለማድረግ ተሞክሯል። ዞሮ ግን እሳቸው በህይወት ቢኖሩና ቢሰሩት እርግጠኛ ነኝ እኔ ከሰራሁት የበለጠ ጥሩ አድርገው ሊሰሩ እንደሚችሉ ይሰማኝ ነበር። ፐርስፔክቲቭ ሰጥቼዋለሁ። ያለውን ነገር ትርጉም እንዲሰጥ ሚኒንግ እንዲሰጥ ሞክሬያለሁ። የአርታኢ ስራ የአርታኢ ሚና ጸሐፊውን አንደርስታንድ ማድረግ፣ አንባቢንም አንደርስታንድ ማድረግ፣ የአንባቢን ሌቭልም አንደርስታንድ ማድረግ እና ሁለቱ በአግባቡ የሚገናኙበት ሁኔታ መፍጠር ነው እና ያለ ማድረግ ብዙ ሞክሬያለሁ። የቻልኩትን ያህል ጥሬያለሁ ብዬ አስባለሁ። ጋዜጠኛ መዝገቡ በህይወት ቢኖሩ ግን እና አንድ ስቴፕ ቢሰሩበትና ቢሉ ግን ከዚህ የተሻለ ሊሆን እንደሚችል መመስከር እፈልጋለሁ። እንደዛም ሆኖ ግን ይሄ ማንንም ኮምፕሮማይዝ አያደርግም። ይሄ ስራ ኮምፕሮማይዝ ያደርጋል ብዬ አላስብም። አይ ቲንክ ዝርዝሩን ስለ ስራው የሚነግሯችሁ ባለሙያዎች ስላሉ እኔ በዚህ ተበቃ እፈልጋለሁ። አመሰግናለሁ። ወደ መድረክ ታላቅ ትህትናና ክብር ጋብዝና ትንሽ ማርክ ሰጥቶ ለዚህ ስራ በቃን። እግዚአብሔር ይመስገን። ዛሬ የጋዜጠኛ መዝገቡ አባተ ትንሣኤያቸው ነው አይደል? ብዙ የተከበሩ ምሁራን፣ ብዙ የተከበሩ ለዚች ሀገር መከራ ያዩ ሰዎች ትንሣኤያቸው ይመጣል። ገና አይቀርም። ቀስ እያለ ሁሉም ይነሳል። ከሞት ይነሳል፣ ከመቃብር። እንዲያውም ሕዝቅኤል ላይ ያለውን ብጠቅስ ደስ ይለኝ። እኔ ይላል እግዚአብሔር መቃብራችሁን እከፍታለሁ፣ ከመቃብር አወጣችኋለሁ፣ እንደገና ትንፋሽ አስገባችኋለሁ ይላል። ያ ትንፋሽ ሳስገባላችሁ እኔ እግዚአብሔር መሆኔን ታውቃላችሁ ይላል። ሕዝቅኤል ላይ ተጽፏል። 47 14 ብዙ ተደጋግሞ ተጽፏል። ከመቃብር አወጣችኋለሁ። ሞተው አይደለም። እስራኤል በስደት በመከራ በሐዘን በመቆርቆዝ በልዩ ልዩ ፈተናው ስለገቡ ማለት ነው አይደል? ጸሎት እናድርግና እግዚአብሔር ሁላችንንም መልካም ነገር ይስጠን። እግዚአብሔር አምላክ እናመሰግናለን። ክብር ምስጋና እናመሰግናለን። በልጆቻቸው ላይ አድረህ
ዛሬ ጋዜጠኛ መዝገቡ አባተ ከነ መጽሐፋቸው አርታየውም እንግዲህ የመላእክት ምሳሌ በጣም ትልቅ ነገር ነው የነገሩን። በጣም እናመሰግናለን። ይህን ሁሉ ያደረግክ አንተ ነህ እግዚአብሔር ሆይ። አንብበን ተመክረን እኛም መልካም ነገር እንድንሰራ ያድርገን። መልካሙን ሁሉ ያማረውን የተሻለውን እንዲያሰራን እግዚአብሔር ቅዱስ ፈቃዱ ይሁን። አባታችን ሆይ በልበለው ሳሳው አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽን ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረት እንደምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ቁጭ ብሎ ክብርት ፕሬዚዳንት የቀድሞ ነው የሚባለው ሳህለወርቅ ዘውዴ ደግሞ ክብርት መዓዛ፣ ሌሎቻቸውም ሁላችሁም የተከበራችሁ አባቶች በእውነት ስም ብጠራ እያንዳንዳችሁ ማዕረግ ያላችሁ ስለሆናችሁ፣ ፕሮፌሰር አባ ኃይለ ገብርኤል የቅድስት ሥላሴ መንፈሳዊ ኮሌጅ ዲን፣ ምክትል ፕሬዚዳንትም ሁላችሁ በዚህ የማያችሁ በመሆኑ ማውቁ በዝና ማውቃችሁ የተከበራችሁ ሁላችሁ ሴቶችም ወንዶችም በዚህ ምሁራን ቤተሰብ እንግዲህ ቤተሰቡ እንግዲህ እናንተም ከሞት ያስነሳችሁት አባታችሁ ጥሩ ነውና ሁለታችሁ ልጆቹ በጣም ሁላችሁም በእግዚአብሔር ስም አከብራችኋለሁ፣ እንወዳችኋለን። እግዚአብሔር ያክብራችሁ። እኔም እዚህ የመጣሁት እንዲሁ ለማመስገን ነው። አንድ ቃል ብቻ ተናግሬ እጨርሳለሁ። አንደኛ እግዚአብሔር ጥበብን ሲያስቀምጥ ሙሴ ዘጸአት 31 ያለው ነው። የመጀመሪያው ስራው እግዚአብሔር ያደረገው ሙሴ በቤተ መንግስት ነው ያደገው፣ በፈርዖን ቤት ነው። ነገር ግን አንድ የሚጎልም ኢንጂነሪንግ አላጠናም፣ ወርቅ ማቅለጥ ወይም ሌላ የፈጠራ ችሎታ ያለችውን ስላላጠ ድንኳኔን ቤቴን ትሰራለህ ካለው በኋላ እግዚአብሔር ሙሴ የቸገረውን ነገር እንዲገነቡለት፣ አሁን አርታኢ ያስፈልገናል፣ መጽሐፍ አታሚም ያስፈልገናል፣ ጸሐፊ ያስፈልገናል። ሁሉም ወሳኝ ነው። እግዚአብሔር ነው ሁሉን ያደራጀ፣ እግዚአብሔር ነው ጥሬ ዕቃውን በሙሉ ሮ ማቴሪያልስ በሙሉ ሰጥቶ አእምሮላችን ላይ ብርሃን ስሎብን በውስጣችን እግዚአብሔር ያንን ደስ እንዲለን ነው አባት መሆኑ። እንዲያውም እኛ አባታችን ሆይ ነው የምንለው እግዚአብሔርን አይደል? ለምን አባታችን ነው? ይሄ ሁሉ ስለሰጠን። አንድ ለልጆቹ ዕቃ እንደሚገዛው ቶይስ ወይም መጫወቻ እንደሚገዛው ጥሬ ዕቃውን ሁሉ ሰጥቶ ለኛ ደግሞ በውስጣችን ደግሞ ብርሃን የሆነውን መረዳትና እውቀት በውስጣችን አስቀምጦ እግዚአብሔር ሰጠን አይደለም? ያኔ ሙሴ ግንብ ሊገነባ አይችልም፣ ወርቅ ማቅለጥ አይችልም፣ ሌሎችን የአርት ስራዎችን ወይም በጣም ትልልቅ የሆኑ ስራዎችን መስራት አይችልም። ግን ማስተዳደር ይችላል። ምክንያቱም ቤተ መንግስት ስለነበረ ፈርዖኖች ጋር ስለነበረ እግዚአብሔር ምን አለ? ወጣቶችን አንስቶ ዛሬ ከወጣቶቹ መሃል ካሉት የገሌ ልጅ ብሎ የባስልኤል ልጅ የገሌ እያለ ልጆቹ ለጠራና ዘጸአት 31 ለነሱ ዕውቀት ሞልቼ የእግዚአብሔርን መንፈስ ሞልቼባቸዋል። በምን? በጥበብም በማስተዋል በእውቀት። እንዲያውም የሚለው I filled them the spirit of God in wisdom, understanding, knowledge ሞልቼባቸዋል። ለእነዚያ ወጣቶች ገና ጨቅላዎች ነበሩ። እነሱ አድገው ነው
ሁሉን የሰሩለት ያከናወኑለት። ለእኛም እግዚአብሔር ይመስገን አርታዒው አለ፣ ጸሐፊው አለ፣ በእውቀት የተሞሉ አሉ። ይበቃል። እግዚአብሔር ያንን ዊዝደም ያንን ጥበብ በውስጣችን እንዲያስቀምጥ ብቻ ነው ምን አበቃ። ዘጸአት 30 ያንን ነው በውስጣችን መቀመጥ አለበት። የማሰብ ኃይልና ችሎታ። ይሄ ዝም ብሎ ከጎን የሚመጣ ነገር የለም። ሁሉም ከላይ ነው የሚመጣው። ሀብቱም ጥበቡም ከላይ ነው የሚመጣው። መጽሐፍ ቅዱስም ቢነበብ ከጎን የሚመጣ ነገር የለም። ይሄን ከጎን ብሎ ነገር የለም። ይሄ ዝም ብሎ ወፈፊው ሰው እየተነሳ በየኮርነሩ በዚህች እቺ መከራኛ ዓለም በየኮርነሩ እየተነሳ እንዲሁም ይለፈልፋል፣ ያልፋል፣ ይለፈልፋል፣ ያልፋል። ግን እግዚአብሔር ሁሉን ያሳልፋል። ከሞት የተነሳውን ጋዜጠኛ ዛሬ ከመቃብር በላይ የሆነውን 400 ፔጅ ከ300 እንግዲህ አርታዒው የታሉማ እግዚአብሔር ያክብርልን። ከ3000 ነገር ወደ 400 ያው ጃይንቱን ውስጥ የነበረውን አስወግጃለሁ ብለዋል። ውስጥ የነበረውን የተላለቁ ሰዎች ጽሑፍ ማስቀምጠዋል። ምንድነው የኔ ብቻ አይሁን ባይ ስለሆኑ ነው አይደል? እግዚአብሔር ያክብርልን። ይሄን ብላለሁ። ይበቃ። ወስብሐት ለእግዚአብሔር። አንድ ግጥም እጄ ላይ ያለ ገጣሚው ነው ያለው። የኔ ስራ ማንበብ ብቻ ነው። ገጣሚው በኋላ ላይ ተነሳ። መዝገቡ መዝገብ ላይ ይላል። ስምንት መልአክ ያወጣዋል እንዲህ የሀገራችን ብሂል ይህ እውን ሆኖ መዝገቡ መዝገብ ትቶልን አልፏል። አቦ የሐረር ልጅ ታሪኩ ዛሬ ተተርኳል፣ እውነቱ ዛሬ ወርዷል። አቦ ልጁ ጣል ተብሎ ተመርቋል፣ እውነቱ ልፋቱ በልጆቹ እውን ሆኗል። በግላጩ በብርሃኑ ታይቷል። ታሪክ ዘጋቢ ጋዜጠኛ፣ ታሪክ ፈልፋይ ሰነድ ሰናጅ መለኛ፣ ታሪክ ጽፏል በሚገባን አማርኛ። መዝገቡ አለፈ እንጂ አልሞተም እንደኛ። በእጅህ ጽፈህ ደክመህ ደራሲው ማርታዩ አንተው ሆነ እድሜ ልክህን የለፋ የኢትዮጵያ እውነት አንተ የሐረር ልጅ ኢትዮጵያን ታውቃታለህ። እንደ ቀበና ሰፈር እንደ እጅህ መዳፍ እንደፊት እኔም ልጅ ቆራውብህ ድንቅ ኢትዮጵያዊ ልብ ብዬ በመነጽርህን ሳየው ውስጥህም ውጭህም ሁሉ ኢትዮጵያዊ በልባችን ልብህ ያለው የመዝገቡ መዝገብ ታሪክ ነው። የመዝገቡ መዝገብ ዘገባ ነው። የመዝገቡ መዝገብ የድንቅ ታሪካችን የታላቅነታችን አሻራ ነው። ተቀብሮ የሚቀመጥ ያው ነው። እንዳክሱ ላሊበላ ድንቅዬ ነው። የትናንት ምሰሶ የነገ መሰረት የታሪክ ካስማ ነው። መዝገቡ መዝገብህ መቼ ተጽፎ መች ተጽፎ አለቀልህ። ገና ይቀጥላል ታሪክ ብቻ ብርሃኑ ይበራል። የነገው ትውልድ ከለፋለ መዝገቡ መዝገብ ነው። ስራ ተናግሮ የሚያናግረው ብዕር ትናንት የነበርን ዛሬም ያለ ነገም ወደፊትም ትኖራለህ። መዝገቡ መዝገብ ለዚህ ታላቅ ውለታ ልዑል እግዚአብሔር ይክፈል። የዚህ ግጥም ገጣሚ ዕውቁ የሕግ ባለሙያ ሰለሞን ተሾመ ናቸው። ሆነ አላውቅም። እጅግ በጣም አመሰግንሽ ክብርት ፀሐይ ገባባትን በታላቅ ትሕትና ወደ እዚህ ግጥም አልጠበቁም። ሰርፕራይዝ ነው የሆንኩት። ሁላችሁም ዝቅ ብዬ ሰላም እላችኋለሁ። ክቡራትና ክቡራን እንኳን ደህና መጣችሁ። ያለፈው ዓርብ ነው የገባሁት ጀት ላውም አለ። ስለዚህ አንዳንዴ የሚደነባበርብኝ አንደርስታንድ አድርጉኝ። ደራሲና ጋዜጠኛ መዝገቡ አባተ ከአባቱ ከአቶ አባተ ገብሩና ከእናቱ ከወይዘሮ ወጋለች ወልደ ጻዲቅ በሐረርጌ ክፍለ ሀገር በጋራ ሙለታ አውራጃ ግራዋ ከተማ ህዳር 23 1923 ዓ.ም ተወለደ። አባቱ አቶ አባተ ገብሩ የጣሊያንን ወረራ በመቃወም
በሐረር በኩል የዘመተውን ጦር ተቀላቅለው ሲፋለሙ በጠላት እጅ ተገደሉ። መዝገቡ አባተ ገና በ5 ዓመት ዕድሜው አባቱን በጦርነት ቢያጣም እናትም አባትም ሆነው ያሳደጉት እናቱ እሱ እንደሚጠራቸው እናዬ ነበሩ። ዕድሜው ለትምህርት ሲደርስ በአካባቢ በሚገኘው የቄስ ትምህርት ቤት ገብቶ ግዕዝና አማርኛ ትምህርቱን ካጠናቀቀ በኋላ ሐረር በሚገኘው ራስ መኮንን ትምህርት ቤት ዘመናዊ ትምህርቱን መከታተል ችሏል። አንድ ጠዋት ወጣቱ የሐረሩ መስፍን ልዑል መኮንን ኃይለ ሥላሴ በአያታቸው ስም የተሰየመውን ራስ መኮንን ትምህርት ቤት ሊጎበኙ ሲሄዱ እንዳጋጣሚ ሆኖ መዝገቡ አባተ ክፍል ይገባሉ። መዝገቡ አባተ ከክፍሉ ተማሪዎች ተለይቶ ጥቁር ሰሌዳውን በቅርብ ተጠግቶ ሲጽፍ ስላዩት አስተማሪውን ለምንድን ነው ይሄ ልጅ እንደዚህ ተጠግቶ የሚጽፈው ብለው ሲጠይቁ ከሩቅ የማየት ችግር እንዳለበት ይነገራቸዋል። ልዑሉም መዝገቡ አባተ አዲስ አበባ ምኒልክ ሆስፒታል ሄዶ አይኑን እንዲታከም ተከትለዋቸው ከመጡት ሰዎች አንደኛው ጉዳዩን እንዲከታተል ይነግሩታል። መዝገቡ አባተም አዲስ አበባ ዳግማዊ ምኒልክ ሆስፒታል ሄዶ አይኑን ታክሞ በሩቅ የማየት ችግሩ ሊወገድለት በቅቷል። ከዛም ጊዜ ጀምሮ እስከ ሕይወቱ መጨረሻ መነጽር መጠቀም ነበረበት። ይሄ ዛሬ የመጽሐፍ ምረቃ ያደረግንበት ያለው የራስ መኮንን አዳራሽና መዝገቡ አባተ የተማረበት የራስ መኮንን ትምህርት ቤት ስያሜ አንድ መሆኑ ሌላ መገጣጠም ነው፣ የታሪክ መገጣጠም ነው ብዬ ጠርቼዋለሁ። ጋዜጠኛ መዝገቡ አባተ በ1942 ዓመተ ምህረት ዳግማዊ ምኒልክ ትምህርት ቤት ሲማር የነበረውን ትምህርቱን አቋርጦ የመጀመሪያ ስራውን ገንዘብ ሚኒስቴር ተቀጥሮ መስራት ጀመረ። በ1949 ዓመተ ምህረት ከገንዘብ ሚኒስቴር ወደ ጡረታ ሚኒስቴር ተዛውሮ የዕቃ ድርጅት ዋና ጸሐፊ ሆኖ በማገልገል ላይ እንዳለ የዕቃ ግዢ እና ማከፋፈያ ዲሬክሲዮን ኃላፊ ሆኖ እንዲሰራ ሹመት ተሰጠው። በ1950 ዓመተ ምህረት ወታደርና ጊዜው የተሰኘ የንጉሠ ነገሥቱ የክብር ዘበኛ ሳምንታዊ ጋዜጣ ማህበርተኛ በመሆን የተለያዩ ጽሑፎችን ያስነብብ ነበር። የሥነ ጽሑፍ የግጥም ፍላጎቱ እየጨመረ ስለመጣ ማስታወቂያ ሚኒስቴር ተቀጥሮ ለመስራት ወሰነ። በዛን ጊዜ የሚሰጠውን የመግቢያ ፈተና ወስዶ ፈተናውን በጥሩ ውጤት አለፈ። በ1957 ዓመተ ምህረት ማስታወቂያ ሚኒስቴር ተቀጥሮ የሰንደቅ ዓላማችን ጋዜጣ ምክትል አዘጋጅ ሆኖ መስራት ጀመረ። ጋዜጠኛ መዝገቡ አባተ የጋዜጠኛ ሙያውን ከመጀመሩ በፊት በተለያዩ መጽሔቶችና ጋዜጦች የሚጽፋቸው ጽሑፎችና ልብ ወለድ መጽሐፍቶች በአንባቢያን ዘንድ ከፍተኛ ተወዳጅነትን አስገኝቶለታል። የቀዳማዊ ኃይለ ሥላሴን የልደት በዓልን በየዓመቱ የሚከበረው የነጻነት በዓል ምክንያት በማድረግ ለንጉሱ በሚያቀርባቸው መጽሔቶችና መጽሐፎች እውቅና ከማግኘቱም በላይ የሥነ ጽሑፍ ችሎታውን በሥራ አሳይቷል። በተለያዩ ጊዜያት የሕዝብ መነጋገሪያ የነበሩ የተለያዩ ርዕሶችን ከመንግስት ጋር በማያነካካው መንገድ እየተጠነቀቀ የሚፈልገውን ሀሳብ ለሕዝብ ማስነበብ ችሏል። ከሰንደቅ ዓላማችን ጋዜጣ ምክትል አዘጋጅነት ዋና አዘጋጅ ሆኖ አገልግሏል። ቀጥሎም ወደ አዲስ ዘመን ጋዜጣ ተዘዋውሮ የጋዜጣው ረዳት አዘጋጅ ሆኖ ሰርቷል። ከአዲስ ዘመን ጋዜጣ ወደ ፕሬስ ድርጅት ተዘዋውሮ የዋናው ስራ አስኪያጅ ልዩ ረዳት ሆኖ አገልግሏል። መዝገቡ አባተ አዲስ ዘመን ጋዜጣ ላይ በሳምንት አንድ ቀን በሚታተመው ርዕሰ አንቀጽ ከሚጽፉ ጥቂት ጋዜጠኞች አንዱ ነበር። ብዙ ጋዜጠኞች ነበሩ በጊዜው፣ ግን ርዕሰ አንቀጽ የሚጽፉ የተለዩ ሰዎች ነበሩ። መዝገቡ አባተ አንዱ ነበር። አንዳንድ ጊዜ ጽሑፉ በሬዲዮ ሲነበብ ሲያሳጥሩበት በጣም ሲናደድ ትዝ ይለኛል። ትዝ ይላችሁ እንደሆነ ልክ ከአማርኛ ዜና በኋላ በሳምንት አንድ ቀን ርዕሰ አንቀጽ ነው የሚነበበው።
እና በዛን ጊዜ እንግዲህ የተወሰነ ጊዜ ነው ያለው ሬዲዮ ይቆርጡበታልና ያኔ ሲናደድ ትዝ ይለኛል። ሌላ ትዝ የሚለኝ እሱ የጻፈው ርዕሰ አንቀጽ በሬዲዮ በተነበበ ቁጥር የቤታችን ጸጥ ማለትና ወደድንም ጠላንም ሁላችንም ቤት ውስጥ ያለን ሰዎች ያንን ርዕሰ አንቀጽ ማዳመጥ እንደነበረብን ነው። አንድ ኮሽታ አይፈጠርም በዛን ሰዓት። አንዳንድ ጊዜ ጽሑፉን በሬዲዮ ሲያነቡ እንደጠቀስኩት ይናደን ነበር። ታገል በሚለው የብዕር ስሙ አንዳንድ ጊዜ ጋዜጣው ላይ በሚያሰፍራቸው መልእክቶች ከአለቃዎቹ ወቀሳና ማስጠንቀቂያ ይደርሰው ነበር። ከብዙ ጊዜ በኋላ የመጨረሻ ወንድ ልጁን በብዕር ስሙ ታገል መዝገቡ ብሎታል። ጋዜጠኛ መዝገቡ አባተ እንደተለመደው አንድ ጠዋት ብርሃንና ሰላም ማተሚያ ቤት 6ኛ ፎቅ ከሚገኘው ቢሮ ተቀምጦ ስራውን እየሰራ ያለ 3 የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪዎች ቢሮው ገብተው አንዱ ሽጉጥ ይዟል፣ ሁለተኛው ከወንበሩ እንዳይነሳ ማስጠንቀቂያ ይሰጠዋል፣ ሶስተኛው በሩን ይቆልፋል። ጊዜው ለውጥ የተጀመረበት ጊዜ ስለነበረ ተራ በተራ የስድብ ናዳ ያወርዱበታል። እናንተ ጋዜጠኞች የዘውድ መንግስት ደጋፊዎች ናችሁ፣ ንጉሱን ከማሞካሸት በስተቀር የህዝብ ድምፅ ሆናችሁ አታውቁም እያሉ ተሳድበው አስፈራርተው ሲጨርሱ ቢሮውን ጥለው ይወጣሉ። መዝገቡ አባተ ጥቂት ቆይቶ ጋዜጠኛ ጳውሎስ ኞኞና ጋዜጠኛ ብርሃኑ ዘሪሁን ጋር ደውሎ ሲነጋገሩ እነሱም ለካ እንደዚሁ ሲሰደቡ ቆይተው ተሳዳቢዎቹ ሄደዋል። የማስታወቂያ ሚኒስቴር ሚኒስትሩ በ3ቱ ጋዜጠኞች ላይ የደረሰውን ማስፈራሪያና ዛቻ ተናገራቸው። ጋዜጠኞቹ ቃላቸውን ለፖሊስ እንዲሰጡ ይደረጋል። በጋዜጠኞቹ ላይ የደረሰውን ማስፈራራት ንጉሱ ይሰማሉ። ለ3ቱም ጋዜጠኞች የራስ መጠበቂያ ሽጉጥ እንዲሰጣቸው ታዘዘ። አባቴም ከዚያን ጊዜ ጀምሮ ከቤቱ ሲወጣ ሽጉጡን እየታጠቀ ነበር የሚወጣው። በቤተሰባችን መሃል ስጋት ተፈጥሮ ነበር። ብዙም ሳይቆይ ደርግ ንጉሱን ገልብጦ ስልጣን ላይ ወጣ። የደርግ አስተዳደር አቶ አህዱ ሳውሬን የማስታወቂያ ሚኒስቴር ሚኒስትር አድርጎ ሲሾማቸው መዝገቡ አባተ የኢትዮጵያ የማስታወቂያና የማከፋፈያ ድርጅት ዋና ስራ አስኪያጅ ሆኖ አገልግሏል። ጋዜጠኛ መዝገቡ አባተ በተለያዩ የመንግስት ድርጅቶች ከማገልገሉ ባሻገር በርካታ መጽሐፍትን ለአንባቢያን አብቅቷል። በሚጽፋቸው መጽሐፍት ሽፋኖች ሁልጊዜም ከመዝገቡ አባተ ከሀረር ወጣቶች አንዱ የሚል ቃል ያሰፍር ነበር። አባቴ ሀረር በመወለዱ ይሰማው የነበረውን ክብርና ኩራት ለመግለጽ ቃላት ያጥረኛል። በጣም ነበር ከሀረር በመውጣቱ የሚኮራው የሚደሰተው። መዝገቡ አባተ ስለ ኢትዮጵያ ከተጻፉ መጽሐፍት ካላነበበው ያነበበው ይበልጣል ብል ማጋነን አይሆንም። የኢትዮጵያን ታሪክ አብጠርጥሮ ነበር የሚያውቀው። ይህ የኢትዮጵያ ታሪክ መጽሐፎች የማንበብ ልምዱ ኢትዮጵያን በተመለከተ የራሱን ጥናትና ጽሑፍ የማቅረብ ፍላጎት አሳደረበት። የኢትዮጵያን ጠቅላይ ግዛቶች ዋና ከተሞችና አካባቢዎችን ለመጎብኘትና በጥናት የተደገፈ ጽሑፍ ለማዘጋጀት ወሰነ። ዛሬ የሚመረቀውን መጽሐፍ ጻፈ። ከጥቂት ዓመታት በኋላ የደርግ አስተዳደር መዝገቡ አባተንና ሌሎችን ጋዜጠኞቹን የንጉሥ ስርዓት ደጋፊዎች ነበሩ በማለት ከጋዜጠኝነት ሙያቸውን እንዲወጡ አድርጎ የተለያየ የሥራ መደብ ሰጥቷቸዋል። መዝገቡ አባተ ወደ ሀገር አስተዳደር ሚኒስቴር ተዛውሮ ሀረርጌ ክፍለ ሀገር የህዝብ ግንኙነትና ማስታወቂያ ስራ አስኪያጅ ሆኖ በማገልገል ላይ እንዳለ በደርግ መንግስት ውሳኔ በ1968 ዓ.ም በተወለደ 45 ዓመቱ በጡረታ እንዲገለል ይወሰንበታል። የግል ስራውን እየሰራ አዲስ አበባ ቀበና በሚገኘው መኖሪያ ቤቱ ከ4 ልጆቹና ከባለቤቱ ጋር በሰላም መኖር ጀመረ። መዝገቡ አባተ ልጆቹን
ከምንም በላይ አስበልጦ የሚወድ አባት ነበር። እንድንወደው እንድናከብረው እንጂ እንድንፈራው አድርጎ አላሳደገንም። በእድሜያችን መጠን ቁጭ አድርጎ ነበር የሚያነጋግረን። ልጆቹ ጌጦቹ ኩራቶቹ ነበርን። በራሱ የሚተማመን ፈጥኖ የማሰብ ችሎታ የነበረው ሕይወቱን እሱ በሚፈልገው መንገድ እየኖረ ያለፈ ሰው ነው። እንደ አውሮፓ አቆጣጠር በ1987 ዓመተ ምህረት መዝገቡ አባትና ባለቤቱ ከአዲስ አበባ ወደ ካሊፎርኒያ እየተመላለሱ ልጆቻቸውን ሲጎበኙ ባለቤቱ ቀለመወርቅ ወልደ አማኑኤል ይቅርታ በእንግሊዝኛ አቆጣጠር ነው የጻፍኩት ኖቬምበር 6 1992 ሴን ዲዬጎ ከተማ አረፈች። ከዛን ጊዜ ጀምሮ አሜሪካ እንደ ሁለተኛ ሀገሩ ነበረች። አባቴ ከማረፉ 13 ቀን በፊት ያደረግነውን ውይይት ላንብብላችሁ። ብዙ የለመድኩ ብዙ ያየው አሁን ባለሁበት ቦታ ያለውን ሁኔታ እንድገልጽልሽ የሞከርሽው ዙሪያ ክብ የሆነ መጋረጃ ገልጬ ለማስረዳት እቸገራለሁ። ያለሁት ጤናዬን ወደሚመለስበት አቅጣጫ የሚያመራ ድርጊት የሚፈጸምበት ስለሆነ አምላኬን እያመሰገንኩ እንዲህ ያለውን ልቦና በአእምሮዬን እንዲሰርጽ ያደረገ አምላክ ክብር ምስጋና ይግባው። መጋረጃውም ብዙ ጊዜ ስለማይቆይ ይህንን ካለፈው ጋር እያዛመድኩ እንደምገልጽልሽ ተስፋ አደርጋለሁ። እግዚአብሔርን እንዳውቅ ረዳኝ። የሰውን ልጅ ውጣና ውረድ አስቀድሜ ባውቅም 80 እና 90 ዓመት የሞላቸው ሰዎችን ስመለከት አሁንም ጉጉታቸው ብዙ እንደሆነ ተረድቻለሁ። ጊዜው የቸኮለ ይመስለኛል። አደርጋለሁ ብዬ ካሰብኩት ጉዳይ ስለቀደመብኝ በዚህ ምክንያት ነው ቸኮለብኝ ያልኩሽ። ስለዚህ ልጆቼ እናደርገዋለን ያላችሁትን ነገር ጊዜ ሳትሰጡ ቅጽበታዊ እርምጃ እንድትወስዱ በጥብቅ አሳስባችኋለሁ። ቀደም ባለው ሕይወቴ በትዳር የእናንተን እናት ቀለመወርቅን ሰጥቶኝ መሰሎቼን ወልዳለኝ በኃላፊነት ከምሰራው ስራ ጋር እነዚህ ሁሉ ተደምረው ደስታ ይሰጡኝ ነበር። ይህንን ቃለ ምልልስ ስናደርግ መዝገቡ አሁን እኮ ይህንን ውይይት ስናደርግ አእምሮህን እያሰራሁ ነው አልኩት። እሱም መልሶ አእምሮህን እያሰራሁ ነው ላልሽው አንቺም ቅርስ እያተረፍሽ እኮ ነው አለኝ። መዝገቡ ቀደም ካለው ሕይወትህ ወጥተህ አሁን ያለህበት ሁኔታ መቀበልህን በጣም አደንቃለሁ ስለው እሱ መልሶ ማድነቅሽን አልከለከልሽም፣ መብትሽ ነው። ግን እኔ ያንን ሁሉ ሕይወት ያየው ሰው ካሁን በኋላ ምን አዲስ ሕይወት ይኖራል ብዬ ነው የጭንቀት ኑሮ የምኖረው። አንድ ነገሮች ይቅርታ ይሄ እንትኔ ፊደሉን አተናለብኝ። ኦኬ እንደዚህ ያለ ይሄ የጭንቀት ኑሮ ይሄ የጭንቀት ያለሁበትን ሁኔታ ባልቀበል ኖሮ ይሄ የጭንቀት ኑሮ ይሆንብኝ ነበር። ያንን የማወጣውና የማወርደው እንደዛ ባልሆን ኖሮ ይሄ የጭንቀት ኑሮ ይሆንብኝ ነበር። አንዳንድ ነገሮች እኔ ባላደርገው ያስገረመኝን ላንቺ ልገልጽልሽ ደስ ይለኛል። አንዱ እናትሽ የነገረችኝ ነው። ቤተ ክርስቲያን ሄዳ ስትመጣ
ዛሬ አንዲት ሴት ጸሎት ስታደርግ ሰማኋት። እሷም አፌን ጠባብ ሆዴን ሰፋ አድርግልኝ እያለች እየደጋገመች ትጸልይ ነበር ብላ የነገረችኝን ጸሎት አደንቀዋለሁ። አፍን መጠበቅ ምን ያህል እንደሚያስፈልግ ያሳያል። የሰው ልጅ 3 ነገሮች ለህይወት አስፈላጊ ናቸው ብዬ አስባለሁ። አንደኛው የሰው ልጅ ቅድሚያ መስጠት ያለበት ለፈጣሪው ነው። ሁለተኛ ለትዳር ጓደኛው ነው። ሶስተኛ ለቤተሰብ ነው። እነዚህን አፍቅረው ከያዙ ሁኔታዎች ሁሉ ይሟላሉ። እኔ ቀደም ብዬ ይሄንን አላስብም ነበር። ትዝብተ ህይወት ነው ያስተማረኝ። ጋዜጠኛና መዝገቡ አባተ ካሊፎርኒያ ከልጆቹና ይሄን ከማለቴ በፊት እኔ ለአባቴ ያለኝ ፍቅር በጣም ነው አባቴን የምወደው እና ፌስቡክ ላይ ስጽፍ 2 የተጻፈብኝን መልእክት ልንገራችሁ። አንዷ ምን አለችኝ? መቼም አንቺ አባትሽን ለማንሳት ማትቆፍሩ ጉድጓድ የለም አለችኝ። አላቃትም። አንድ ጊዜ ደግሞ ይህን መጽሐፍ ሲጻፍ የኢትዮጵያን ካርታ ፈልግ ነበር እና እዛ ላይ ባካችሁ በአማርኛ የተጻፈ ካርታ ፈልጉልኝና አጋሩኝ ስል ከስር ገባና እንግዲህ ደግሞ ያ ካርታ ሲገኝ አባቴ ያገኘው ብለሽ ደግሞ ልጽፊልን ነው እና ላይ አባቴ ፍቅር ለመናገር በጣም ነው ያው ሞት አለ መቼስ ምን ይደረግና አባታችን ዘመዶቹ ከመንዝ ናቸው አልወጡም ነበር ያኔ። እሱ ሐረር የተወለደው እናቱ ከመንዝ ሐረር ሄደው ነው የወለዱት። አዲስ አበባ ሲመጣ እዚህ ምንም አንድ እህት ብቻ ነበረች ያለችው። በኋላ ከመሃል ሜዳ እየመጡ በተላላኪነት እንደዚህ ተለያየ ቦታ እያስቀጠራቸው እየተማሩ እና ሁሌ ምን ይለን ነበር? እኔ እኮ ማንም የለኝም፣ እናንተ ናችሁ ልጆቼ ናችሁ ያላችሁኝ፣ ሌላ የለኝም ይለን ነበር። እና መዝገቡ አባተ ራሱን ሰርቶ እዛ ደረጃ ያደረሰ በራሱ ጥረት ነው። እና አላርዝምባችሁ። ጋዜጠኛና መዝገቡ አባተ ካሊፎርኒያ ሳን ዲዬጎ ከልጆቹና ከልጅ ልጆቹ ጋር በሰላም ሲኖር በደረሰበት የጤና መታወክ 3 ዓመት ሕክምና ሲደረግለት ቆይቶ በተወለደ በ80 ዓመቱ ከዚህ ዓለም ተሰናበተ። የቀብሩም ስነ ስርዓት አዲስ አበባ በሚገኘው ቅድስት ሥላሴ ቤተክርስቲያን ሐምሌ 30 ቀን 2003 ዓ.ም ተፈጸመ። ጋዜጠኛና ደራሲ መዝገቡ አባተ የ4 ልጆች አባትና የ6 የልጅ ልጆች አያት ነበረ። ክቡራን እንግዶቻችን ስላዳመጣችሁኝ አመሰግናለሁ። ኢትዮጵያ አንድነቷን ነፃነቷን ጠብቃ ለዘላለም ትኑር። በጣም እናመሰግናለን። ፀሐይ መዝገቡ አባተ የአባቷን ታሪክ ብቻ ሳይሆን ትልቅ ማወቅ የሚገባው ትልቅ ሀብት ትልቅ ሴት እንዲቀርስ ዛሬያችን ነው የሰው ታሪካችን እናመሰግናለን። እንግዲህ ቀደም ሲል የሰማችሁት ትልልቅ ነገሮች ብዙዎቻችን የሚያስተምር ነበረ ያን ጊዜ። ዛሬ ለኔ አዲስ ፍቅር ሆነኝ ያን የነበረው የስብሰባዎች ትውልድ ይዝት ነበር ማለት ነው። ሶሻል ሚዲያ ፌስቡክ ቢኖር ደግሞ እንዴት ሊሆን እንደነበር አስቡት። ስለዚህ አሁን ላይ